ያለው ይታያል ብያምናለሁ። ወረካሪ ቃራ አለ ቃራ ሽንኩርትና ቀይ ሽንኩርት ነጭ ሽንኩርትና ቀይ ሽንኩርት እና ምን ነበረ ቲማቲም ቃራ ገርፋ አድርጌያለሁ እና እዚህ ጋር ወረካሪ አድርጌያለሁ። ይታያል ብያምናለሁ። ወረካሪ ቃራም አድርጌበታለሁ። ወረካሪ ቃራና ጥቁር ሌሞን ሁሉም ነገር ይታያል ብያምናለሁ። ከዚህ ቀጥሎ የሚደረገው ደግሞ አብረን እናያለን። ስጋ ከብሰን የሚሰራው ስጋው ደግሞ እዚች ጋር ይታያል። አጥባለሁ። ያው በዚህ መልኩ ስጋው ታጥቦ ተዘጋጅቷል። በፊትም አጥቤ ነበረ ግን በቃ ትንሽ ቀር ስላለኝ ነው ደግሞ ያጠብኩት እና ይሄን ይመስላል ስጋው። ምግባ ሽንኩርት ነው ታውቃላችሁ። ሽንኩርት ከበሰለ በኋላ ቲማቲምና እንጨምርበታለሁ። ከዛ በኋላ የተፈጨ ቅመም ደግሞ ገና ነው የሚጨምረው። ይሄ በቃ የስጋውን ጣዕም እንዲያስተካክል ነው። ሎሚ ገርፋ ሄል የጨመርኩበት ስጋውን ጣዕም እንዲያስተካክልልኝ ነው። ታውቃላችሁ። ይሄ እንደዚህ ትንሽ ጠበስ ካለ በኋላ ከስጋው ጋር ሽንኩርትና ምንም አልጨመርኩበትም። እዚህ ጋር አሁን ዘይትና ስጋና ቲማቲም ብቻ ነው። እንደዚህ ትንሽ ጠበስ ካለልኝ ትንሽ ከድነዋለሁ። አንድ ላይ ስሩን እንስራ። በዚህ መልኩ አሁን ደግሞ እንደዚህ ቅመሞችን ጨምርበታለሁ ማለት ነው። እዚህ ስጋ ደግሞ ቡና እያፈላሁ ነው። ቡና ያማራችሁ ቡና እንጠጣ እያልኳቸው ከመቼ የሚመስለኝ እዚህ ጋር ላርጋት ደግሞ ካሪ ይባላል። ካሪ ማለት ነው። አይደል? ከዚህ ይዛል ነው። ከዚህ ትንሽ ይሄ ደግሞ ክዝበራ ይባላል። አይደል? ክዝበራ ወይ ድንብላል ነው መሰለኝ ኢትዮጵያ እዚህ ክዝበራ ይላሉ። ይሄ ደግሞ በቃ የተቀያየጠ ነው። ሁሉ ነገር አለው። ይሄ አራት ተከለ ይላሉ እነሱ። የተቀያየጠ ቅመም ነው ማለት ነው። ይታያል ብያለሁ። እዚህ ጋር ደግሞ ጨው አለ። ጨውንም እንደሚያችሁ እንዳይበዛም ከበዛ ደግሞ ታውቃላችሁ። ካነሰን ደግሞ ይልጣል።
እዚህ ጋር ያዘጋጀው ተፋክልታ አለ። ድንችና ሱሳ ይባላል። እሱንም አንድ ላይ እንደዚህ ተሳለ። አሁን ደግሞ ውሃ ያስገባል ማለት ነው። ውሃውን ያስገባል። ቆሻሻም አለ እስኪፈዳድረስ አስቸኮሉኝ ሰዎቹ። ምን ነገር ብቻዬን ስለሚሰራ እንግዲህ ከብዳል ታውቃላችሁ። አንድ ላይ ነገር የሚጨረስ ስጋቱን ሳልጨረስ ነው ደግሞ ዛሬ እዛ ብቻኝ ያለ ግድ ነው እንግዲህ ነገር በትዕግስት ከሰራው ይቻላል። የማይቻል ነገር የለም። ትዕግስት ብቻ ከታገዛችሁ ያልፋል። የማያልፍ ነገር የለም። ነገር ትዕግስት ያስፈልገዋል። ታግዙት፣ በርቱ። በኋላ ሮዝም ሲጨምርበት ውሃ ስለማያስፈልገኝ አንጫና አረጌ ስጋው እንዳይበስልልኝ ከዛ አሁን ደግሞ ክዳን አረግበት። እስቲ ጫውና ምን ይሄን ጫው እንደዚህ ማድረግ ስለማልችል ሻርጌበት አያችሁት። በዚህ መልኩ ትንሽ በራሱ ላይ ሰልሳ ቲማቲም የሚገዛውን ጨመርኩበት። ሰልሳ እሱን ጨመርኩበት። ቀራ ያለ ትንሽ እሱ ብኖርና ብጨምሩት አሪፍ ነው። ይሄም ማለት ነው ቶማቶ ፔስት የምትባለው እሱን ብጨምሩት አሪፍ ነው እና በዚህ መልኩ ጨረስን። አሁን ይሄን በረድ ድስት ብዙ ሰው አይችልበትም። ይሄን በረድ ድስት ተሰሩበት በጣም ጠንቅቅ ነውና ጠንቅቃችሁ ስሩት። ለምን ልፈነዳ ይችላል። ይሄ በረድ ድስት መጥፎ ነው። ስለዚህ እግዚአብሔር ይጠብቃችሁ። እናንተ ራሳችሁን እየጠበቃችሁ የመዳም ቅመም የሆናችሁ ራሳችሁን እየጠበቃችሁ። ይሄ ደግሞ በኋላ ይሄን ከዘጋው በኋላ ነበር ማድረግ ያለብኝ፣ ግን እሱ እላዩ ላይ ስላለ ይሄን ነው መስራት ያለባችሁ። ንፋስ በደንብ እንዳይወጣና በደንብ ስጋው ቶሎ ብሎ እንዲበስልልኝ እንደዚህ ከደንኩኝ። ከዛ በኋላ ደግሞ ስበስል እሳቱን አጥፍቼ ይሄንን ከፍቼ ንፋሱ ከውስጥ ታፍኖ የነበረው ከውስጥ ሲወጣና ሲጨርስ በኋላ ላይ እንትን አረጋለሁ ከፍታለሁ እንጂ ይሄንን እሳት እየነደደ ይሄንን ሳልከፍት ከከፈትኩኝ ክዳኑን ከከፈትኩኝ ሊፈነዳ ይችላል። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቀን ሁላችንም እና ጠንቅቃችሁ ስሩት። እሳቱን አጥፎ በፊት ይሄንን ፍቱት። ንፋሱ ከውስጥ ካለቀ በኋላ ከዛም በኋላ ነው መፍታት ያለባችሁ። ስለዚህ አብረን ቆይ ተከታተሉ እስከ መጨረሻ ድረስ። እሺ ደግሞ ያፈላትን ቡና ዘይት ሲደፍልኝ ድረስ
እያጣጣ ነው እሱ ኬክ ደርስልኝ ድረስ ያፈላሁትን ቡና ልጠጣ ነው። ቡና እንጠጣ። ቡና የኢትዮጵያ ቡና ነው የምጠጣው። በነገራችን ላይ እኔ የዚህ ሀገር ቡና ምናምን አይመቸኝም። ቡናም ሳልጠጣ ስራ መስራት አይመቸኝም። ይሄን አሁን ደግሞ ቡና ጠጥቼ ይሄንን የአየሩን ቆሻሻ አየሩት በጣም ያስጠላል። እና እዚህ እንደዚህ ላይ መስራት ራሱ አልወድም። ምን ታደርጋለች? ሰው ሲሳስብ ግድ ነው። ግማሹን አልተቻለኝም፣ ግማሹን ይቻላል። ይሄን መሬት ምናምን እሱ ሮዝ ድረስ ይሄን ያጥባ አድርጌ ጠርቻለሁ። ምግቡን ከጨረስኩኝ በኋላ ደግሞ ስራ ብዙ እንዳይኖረኝ ይሄን አጣጥቤ ጠርቻለሁ። ግን ማነሳሳት ብቻ ነው የቀረኝ። እሱን አነሳስቼ ከዛን ይሄንን ኩሽና አጥባለሁ። መሬቱ ማለት ነው። አብራችሁ ሁኑ፣ እንዳትጠፉ። ምግቡ እስኪደርስ ድረስ ጠብቁኝ። ይሄው በዚህ መልኩ ሩዙ ይደረሰ። እዚች ጋር ደግሞ ሰላጣዎችን አዘጋጅቻለሁ። ይሄ አንተን ነው ቲማቲም ነው፣ ቃራ ተደርጎበት፣ ፍልፍል አስዋድ ወይም ቁንዶ በርበሬ ተደርጎበት ምርጥ የሆነ ቴስት ያለው በዚህ መልኩ ተዘጋጅቷል። እዚህም ደግሞ እዚች ጋር ይሄው አጥፍቼ እሳቱን አጥፍቼ ይሄንን አንስቼ ነው የምቆርጠው። ያያችሁ በስመ አብ ወመንፈስ ቅዱስ ብለናል። ዋው አያችሁ፣ ዋው በጣም ምርጥ የሆነ ሩዝ ነው። ምርጥ መሰለ ሩዝ እሱ ዋው ልዩ ነው እውነት ልዩ ነው። شوية ماما تصورين يا يوسف. قصدي احط له شلحان. كيفي صدق ولا ازاي احط له شيء؟ لا كيفي نزيد شوي. شكرا. أصير أصوري عشان أبين عليه. مجرشة الحين يمسلها. ውዶቼ ይሄን የመሰለ ሩዝ እና ደስ የሚል አሰራሩ እንዴት እንደሆነ አሳይቻቸው መጨረሻው ላይ ይሄን መስሎ ወጣ ይላችኋለሁ። እስከ መጨረሻ ቪዲዮን እየተከታተላችሁ እንደምትከታተሉት ተስፋ አረጋለሁ እና እስከ መጨረሻ ቪዲዮን ካያችሁት መጨረሻው ላይ ይሄን ይመስላል። መጨረሻ እስከ መጨረሻ ቪዲዮ ስታዩት ነው ሁሉ ነገር የሚገባችሁ እና የምትሰሩም እንደዛ ሲሆን ነው። እና አንድ ላይ እንስራ። ቪዲዮን በስተመጨረሻ ይሄን እንደምመስል እስከ መጨረሻ እንደምታዩ አሪፍ እንደሆነ እዩት። መልካም ቆይታ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቆይታ ይሁንላችሁ። በርቱ።